ዛሬ ሰሜን ጎንደር ደባርቅ ከተማ ተነስተን እስከ ዱር አንበሳ ኪዳነ ምሕረት ገዳም ያለውን ጉዞ እያንዳንዱን የመንገድ ሁኔታዎች እናሳያችኋለን። አብራችሁ ጉዞው ተጀመረ። በይፋ ጀማው ባንድ ተቀላቅሏል። አንተና ግባ አለ የምር ካሁን በጣም እያማረረ ነው። አልቻልኩም። እንዳትፈሩ ውሻ አልፈራም ያላችሁ ነው። አሁን ጉዟችን ደስ በሚል ሁኔታ ደባርቅ ከተማን ለቀን ወደ መዳረሻችን ዱር አንበሳ መካነ ቅዱሳን ቅድስት ኪዳነ ምሕረት አንድነት ገዳም እየገሰገስን እንገኛለን። በነገራችሁ ላይ ጉዟችንን አስደሳች ያደረገው ነገር አንዱ በእያንዳንዱ እንቅስቃሴያችን የምናያቸው ተፈጥሮ ለምለም መስክ፣ ሜዳ፣ የመልክዓ ምድሩ አቀማመጥ የጉዟችንን ድባብ ይበልጥ ማራኪ አድርጎልናል። ታሽኛውን ጨርሰን ኮኩን በልተን እንሻርፈን ወጣን። እንወጣ በጣም ደክመን ነበር። ልክ የሆነ ሰዓት ወጣን እኮ ጨርሳ ልክ ነጨርስ እንታረግሽ ልጅቱ ማለት ነው ወደቀሽ። ከዛ ማላጭልን ዋረጭነትና መቃሽ ከዛ በቃ ሜዳሽ ማቀመለኝ የተወሰነ ነገር ተሸክመን ወሰናትና ልክ እዚህ እንደም ባለናት ቦታ እንትን ጫንቅ ሳንደርስ ሆነ አንድ ቤት መኪና አገኘን። በዛ ጭነን ተዳክናት እኛ በእግራችን መጣ። አሁን የደረስንበት አካባቢ ጫንቅ በመባል የሚጠራ ሲሆን በሰሜኑ የኢትዮጵያ ጦርነት ብዙ መስዋዕትነት የተከፈለበት ቦታ ነው። ቦታው በጣም ከፍተኛ ከመሆኑ የተነሳ ሰማዩ በጣም ቅርብ ነውና ደመናን በእጅ የመንካትን ያክል ስሜት ይሰጣል። ወቅን ተራራ ዙሮ ወቅን ለምን እንደተባለ ግልጽ ማሳያ እንደሆነ የተረዳ ነው አሁን ነው። ወቅን ተራራን በግራ እየተውን ፊት ለፊታችን ወደሚገኘው ጀራምባ ተራራ ጉዟችንን ተራሮች ሰንሰለታማ ተራራዎች ላይ ያለን ያው እንግዲህ
ሰሜን ጎንደር በጣም ከምትታወቅባቸው ነገሮች አንዱ ይሄ የምታዩት ተራራ በሙሉ ትልቁ ሀብቷ ነው። እንዴት እንደሚያምር እግዚአብሔር ነው ብላችሁ ምንም አይዲያው የላችሁም። በጣም ነው የሚገርመው። በስተመጨረሻ እንኳን አይደለም የደረስንበት ቪው ማለት ነው። በመድኃኒዓለም እንዴት እንደሚያምር እንደምገልጸው አላውቅም። በጣም ነው የሚያምረው። ጊዮርጊስ አይታይም። አትቀልድ ና እዛ ጋር ና ከዛ በፊት የነበሩ ብዙ ጊዜ ቤተክርስቲያን የሚሰራ የሆነ ተራራ ላይ ምናምን ነበር። ይሄን ደግሞ ውስጥ ላይ ነው። ዱር አንበሳ የአንበሳ ዱር ይመስለኛል። በቃ የእውነቴን ነው ለሰው መጋብዘው አይነት ቦታ። አሁን እንዴት አድርጌ ስሜት አይገለጽ። በቃ ላይ መጣችሁ ለዩት። ልክ ነህ ልክ ነህ። እንዴት ደስ እንደሚል ብራዘር። ጸበል ማምጫ ነው። አሁን ከትንሽ እንደሄድን ወደዚህ ይሄን ጀራምባ የሚባለውን ተራራ ወደ አያችሁት ቤተክርስቲያን መውረድ እንጀምራለን። በጣም ጫፍ ላይ ነን። አሁን ለምሳሌ ተራራው ከዚህ በኋላ ያለው ነገር ግን እንደምታይ አየር ላይ ነው። ለትእዛዝ የመጣ ነው። ውሃ ማስሬ ውሃ ጠምቶኛል በጣም ማርያም። መውረድ ተጀመረ። አይዞን በስኛው ግማሻቸው ያው ነው መንገዱ። ብዙ ሰው ማለት ነው ለምን ተፈጥሮ እንደሚወድ ምክንያቱ ዋናው ምክንያት ይሄ ነው። ተፈጥሮን ማድነቅ መውደድ። እንደዚህ በአካል ስታዩት ሌላ ነው ስሜቱ እና ይብር ድካው ደስ ይላል። ድካው እንዳቆጥሩት እንግዲህ ደርሰናል። ላይ ኬላ ነበረ ያላሳየናችሁ በምክንያት ነው። ያው መጥተናል ብቻ መጥቷል እንተናል ማለት ነው። ይሄማ በቃ ደካማ ነው። ስፓይደርማን እኔ ግን እኔ እንዳንተ አልደከምኩም። እየደረስን ነው። በዚህ ጋር የአባቶች ቤት ምናምን የገዳም አባቶች ቤት ይታያል። ወረድን ደርሰናል ማለት ይቻላል።
በጣም የሚገርም ደን ነው። በጣም ትልልቅ ዛፎች አሉ። የአባቶች ቤት በዚህ አካባቢ አለ። በቃ እዚህ ጋር በሙሉ የገዳም አባቶች ቤት ያለበት አካባቢ ነው። ና ውሻ ላይ እኮ የገዳም አባቶች ቤት ነው። እናቴ ረደክሞኛል። ተወኝ በእናትህ። መጨረሻ እንደምታይ የህዝቡ ድምጽ ይሰማል ከርቀት። በጣም ብዙ ህዝብ ነው ማለት ነው ያለው። የደረስን መስሎኝ ነበረ። ግሉኮስ በሙሉ የሰው ድምጽ ይሰማል ከታች። ሰላም መውደቅ አይቻልም ተብሎ ተነግሮት ነበረ። እኔ ንግል ወርቅ ነበር። እንግዲህ እንደምታዩት ደርሰናል። ካሰብነው ቦታ ቤተክርስቲያኑ እንደምታዩት ፊት ለፊት እዚህ ጋር ነው መጨረሻ መዳረሻችን የሆነው። ይህን ሁሉ መንገድ የመጣ ነው እዚህ ለመድረስ ነው። በጣም ብዙ ሰው አለ ከየአካባቢው ነው የመጣውና ለኛ የሚሆን ማደሪያ ፈልገን ጠጋ ብለን ከድካማችን እረፍት የምንወስድበት ሰዓት አሁን ነው። ማደሪያ ፈልገን እንተኛለን ማለት ነው። የደከመው አይመስልም። ይሄኛው ቆሟል። ሌሎች እንደምታያቸው ቴዳ ያ አንድ ቦታ እናድራለን። በማለዳ ተነስተን ነገ ኪዳነ ምሕረት ነች ያለውን ድባብ በጋራ እናያለን። አሁን እራታችን በልተን የምንተኛበት ቦታ እንፈልጋለን ማለት ነው። እራት አዎ፣ ወደ እራቱ ሬዲ ነው። ታጠስ ያለችው እንዴ ጨምር እንጂ የጀመረው ሰው አለ። በስመ አብ ወወልድ ወመንፈስ ቅዱስ ወደቀብኝ እንትን ሞት ነው እንጂ ያቆን በእንተ በለን እንግዲህ ሳንፈስ ለሰደ ለስከረ እንዴስ ጥለን ያልኩት እንዴ መጠቅለል የለውም። ከአንድ ዙር በኋላ ግን ደንበር አለው መሰለኝ ነገር። ዋው ጉድ ለሰው ሳልሽ ሩና ቻሌ ሁሌም እኛ ቅዱስ ያሬድ ስንሄድም እንደዚህ አቅማችን ፈሶ አባቶች ምግብ አበሉን። ቅዱስ ያሬድ አንተ አይመችም? ቅዱስ ያሬድ ዘንድሮ እንሄዳለን። እግዚአብሔር ቢፈቅድ እንሄዳለን። ደስ ምርጥ በደስ ይፈቅዱ እንዲበሉ መቼ
ድፍን ምስር እንደገና ደግሞ አልጫ ድንች አይደል? እንዳልክ ያለ አልጫ ድንች እንዳልክ አትወድማ? አትወድም? አልጫ አዎ ታጣጣ ሰላም ነው። ቻንስ ማር ማምጣት ነበረብኝ። ማር ለመንገዳው ነው ያስቀረን ለመንገዳው ነው ማለት ግማሽ ኪሎ ማር በዳቦ አስበን ነበር። ምን ነው የሚያደርገው? እዚህ ስንደርስ ማታ እንጀራ አላሰብንም ነበር። ማስተር አባ ጨርስ አድከመኝ ወጥ ዘኔ ያባው ወጥ ዘኔ ያለ አምጣው እስኪ ማውራቱን እኮ አልቻልኩም። በኋላ እንመለሳለን። ክርስቶስ ወደ በአደባባይ ሲሰደድ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ከቃሉ እብለት ባያገኙበት ዝምታውን አይተው አላዘኑለት። ባላወቁት መጠን ጠሉት ካለደ ጥፋቱን ይሆን የሚያደርስ ከመስቀል አሁን ተነስተን ከታጠብን በኋላ ከጠዋት ጀምሮ ያለውን የቤተ ክርስቲያን የገዳሙን አካባቢ ድባብ ምን ይመስላል የሚለውን ዞር ዞር እያልን ለማሳየት እንሞክራለን። ቤተ ክርስቲያኑን ታሪክ አባቶችን እንጠይቃለን እና ለእናንተ መቼ እንደተመሰረተ የምንነግራችሁ ይሆናል። አሁን ለመታጠብ እንሄዳለን። በዱር አንበሳ ኪዳነ ምሕረት ገዳም የሚገኘው አብሮ ቅዱስ ጊዮርጊስ ህንፃ ቤተክርስቲያን ይህን ይመስላል። እንደምታዩት በጣም ነው የሚያምረው። በዚህ ፊት ለፊታችን የምትገኘው ቤተክርስቲያኗ ኪዳነ ምሕረት ይሄ ነው።
ዱር አንበሳ መካነ ቅዱሳን ቅድስት ኪዳነ ምሕረት አንድነት ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እውቅና ካላቸው ገዳማት አንዷ ናት። ይህች ገዳም በታሪካዊነቷና በቅድስነቷ የምትታወቅ ሲሆን በተለይም ዱር አንበሳ የሚለው ስያሜ ከቦታው ተፈጥሯዊ ገጽታ ወይም ከታሪካዊ ኩነቶች ጋር ተያይዞ ሊሰየም ይችላል። አሁን ካደርንበት ቦታ ተነስተን ወደ ኪዳነ ምሕረት ቤተክርስቲያን ጉዞ እያደረግን ነው። ብዙም ሩቅ አይደለም። ደርሶ የሚመለስ ሰው ራሱ አለ። አሁን የዱር አንበሳ ገዳምን አመሰራረት ታሪክ በተመለከተ በታሪክ ድርሳናትና በቤተ ክርስቲያን ትውፊት መሰረት ገዳሙ የተመሰረተው በ16ኛው ክፍለ ዘመን በአጼ ሰርጸ ድንግል ዘመነ መንግስት አካባቢ እንደሆነና ከ450 ዓመት በላይ እንዳስቆጠረ ይነገራል። የገዳሙ ታሪካዊ ስያሜ የመጣው ቀደም ሲል ጥቅጥቅ ያለ ዱርና የአንበሶች መዋያ ስለነበር ቅዱሳን አባቶች ወደ ቦታው ሲገቡ ታዘውላቸውና ቦታውን ለቀውላቸው ለቅድስና ተግባር እንዲውል በመደረጉ ዱር አንበሳ ተብሎ ሊሰየም ችሏል። እንደሰማነውና እንዳየነው ሁሉ እመቤታችን ቅድስት ድንግል ማርያም ለገዳሙ ቅዱሳን አባቶች በገባችላቸው ቃል ኪዳን መሰረት ወደዚህ ቅዱስ ስፍራ
በእምነት መጥቶ ቦታውን ለረገጠና በስሟ ለተማጸነ በረከቷን ለፈለገ ሰው ሁሉ ከልጇ ምሕረት እንደምታስገኝ ይታመናል። ይህንም አስመልክቶ በየዓመቱ የካቲት 16 ከየቦታው ብዙ ምዕመናን ወደዚህ በረከትን ለማግኘት ቤተክርስቲያኗን ለመሳለምና የንግስ በዓሏን ለማክበር ይመጣሉ። እኛም ከመካነ ቅዱሳን ቅድስት ኪዳነ ምሕረት አንድነት ገዳም ረድኤት በረከት ከቅዱሳን አባቶች ጸሎት ተካፍለን እነሆ ከፊት ለፊታችን ያለውን ትልቁን የጀራ አምባ ተራራ ለመውጣት ጉዟችንን ጀምረናል። በጣም አስቸጋሪ ዳገት ነው። እውነት ለመናገር በጣም ትንሽ ዳገት ነው። እስካሁን ቀጥ ያለ ዳገት ወደ ላይ ማለት ነው። ያሳያችሁ ስምሽ ጣዕም ያለው በሰማይ በምድር ክብርሽ የገነነ እግዚአብሔር ነይ ከልጅሽ ጋር ከአማኑኤል ሞቴን ከገደለው ሞቶ በመስቀል ነይ ነይ እምዬ ማርያም ገብርኤል ያበሰረሽ ድንግል ማርያም ዘውትር እንዲከበኝ ልጅሽ ሰላም ጨለማ ሕይወቴ ብርሃን እንዲሆን የጭንቄ ከለላ ነይ በአምቦቴ አዛኝ ለፍጥረቶ ኪዳነ ምሕረት ነይ ነይ እምዬ ማርያም ማር ብዬ ልጥራው ስምሽን ማር ብዬ ልጥራው ስምሽን እመብርሃን ዛሬም ልበል እናቴ ነሽ ድንግል ማርያም በሥላሴ ተመርተሻል በመላእክት ታጅበሻል ጸጋና ክብር ይገባሻል ማን ብዬ ልጥራው ስምህን ጉዞ ለየት የሚያደርገው
የጨረስን መስሏል ማለት ነው። ከላይ ለም ብለን ስናስብ እዩት ምን እንዳለ ከፊት። ኧረ በፈጣሪ ቅድም እኮ ሳሳያችሁ ይህን ያክል ነበር የቀረን። ስቲል አለ ያነ ተራራ። ኧረ በፈጣሪ እዛ ደርሰዋል ጀለስ። ሁለቱ ከኋላ አሉ፣ እኔ እዚህ ነኝ። እችን እንወጣት እንዴ! ተራራ ስጨርስ ተራራ አለ። ትናንት ስወርድ ይሄ እንዳለ ትዝ አይለኝም ነበር። አሁን ግን አለ። አይዞህ ስሙ ይነሳ ገብረ ሕይወት ለስቋላ ባለገሮ አባቴ ነው። ማን ብዬ ልጥራው ስምሽን? ማን ብዬ ላንሳው ስምሽን? ክርስቶስ ሰምራ አማላጄ በስተመጨረሻ ዳገቱን ጨርሰን ወጥተናል። 45 ደቂቃ ቀጥ ያለ ተራራ የወጣ ነው። እዚህ በኋላ ቤት ለመግባት 2 ሰዓት ምናምን ይፈጅብናል። ሜቢ ስለደከመን እዛ በላይ ሊፈጅ ይችላል። ግን በጣም ትልቁን ዳገት ወጥተን ለእናንተ ትንሹ ለማሳየት ሞክረናል። በጣም ደስ ይል ነበረ። ምን ልበላችሁ፣ በጣም ነው ደስ የሚለው። ትልቁን ዳገት ወጥተናል። አሁን ፊት ለፊታችን ያለው መንገድ ነው። ቀጥ ብለን ነው የምንሄደው። ዳገት አይኖርም የሚያስቸግረን እና አብራችሁን ስላላችሁ በጣም ታንኪ ጋይስ። ደስ እያላችሁ እንደሆነ ግን ተስፋ አደርጋለሁኝ። እሺ ጋይስ እንደምታዩት የዛሬና የትናንት ጉዟችን ይህን ይመስል ነበረ። ወደ ዱር አንበሳ ኪዳነ ምሕረት ያደረግነው ጉዞ መዳረሻችን እዚህ ሆኗል። እንደምታዩት ከጀርባችን ሰፈራችን እያየን ነው። ከትንሽ ጊዜ በኋላ እንደርሳለን። በጣም የሚገርም ጊዜ አሳልፈናል። እናንተ ባገኛችሁት አጋጣሚ መጣችሁ ቤተክርስቲያኑ እንደምትጎበኙት ደስ የሚል ጊዜ እንደምታሳልፉ ተስፋ እናደርጋለን። እኛ በጣም ደስ ብሎናል አይደለም? አዎ በጣም ደስ ብሎናል። እና ይህን ቻናል ሰብስክራይብ አድርጉት። የመጀመሪያ ቪዲዮአችን ነው ይሄ። ከዚህ በኋላ አሪፍ ቪዲዮዎች እንሰራለን። ከኛ ጋር ሆኑ። እናመሰግናለን።